ሰላም ወንድማችሁ ቶሚ ነኝ። ዛሬ በልቤ የሞላውን እግዚአብሔርን ሐሳብ የእግዚአብሔርን ቃል ወደ እናንተ ለማድረስ ብቅ ብያለሁ። ይህ መልእክቴ ለሌሎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ እንድታደርሱና እናንተም ኮሜንት ላይ እየገባችሁ አሜን እያላችሁ መልእክቱን እንድትቀበሉ በጌታ ፍቅር አሳስባችኋለሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 21፣ 22 እና 23 እንዲህ የሚል ቃል አለ። ቃሉን አሜን ስትሉ ይሁንባችሁ። እንዲህ ይላል፣ ሙሴም በባህር ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምሥራቅ ነፋስ አምጥቶ ባህሩን አስወገደ፣ ባህሩን አደረቀው፣ ውሃውም ተከፈለ። ቁጥር 22 የእስራኤል ልጆች በባህር መካከል በየብስ ገቡ፣ ውሃውን በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ቁጥር 23 ግብፃውያንም የፋርዖን ፈረሶች፣ ሰረገሎቹም ፈረሰኞቹም ሁሉ እያሳደዱ በኋላቸው ወደ ባህር መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በእሳት ደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ፣ የግብፃውያንም ሰራዊት አወከ ይላል። እንዲህ ብዬ በእግዚአብሔር ቃል ልባርካችሁ። ከፊት ለፊታችሁ ረዥም ጉዞ እየሄዳችሁ ወደ ስኬት፣ ወደ ብርታት፣ ወደ በረከት ቀድሞ ከምታውቁት መንፈሳዊ ዓለም ይልቅ ወደ ተለየ ሕይወትን በሚገነባ እግዚአብሔር ሐሳብና ፕሮግራም ሊያዘጋጃችሁ በሚችል ጉዞ ላይ እያላችሁ መንገዳችሁን ሊዘጋ ሊያደናቅፋችሁ ከጉዟችሁና ከሐሳባችሁ ሊያስቀራችሁ ከፊታችሁ የወጣ መንገዳችሁን የዘጋ ያንን ባህር ያንን ቀይ ባህር እንዳታልፉ ያደረገ ጭንቅ እንዲሆንባችሁ ያደረገን የሁኔታ ሊሆን ይችላል። ያደከማችሁ ነገር እንድትለፉ በልፋትና ብቻ በልፋት እንድትቀሩ ያደረገ ጭንቅና ምጥ ውስጥ እንድትገቡ ያደረገን ፊት ለፊት ላይ ቆሞ ስጋት የሆነባችሁን ቀይ ባህርን እግዚአብሔር አምላክ ለሁለት ይክፈልላችሁ። ለእስራኤላውያን እንደ ግድግዳ እንደሆነላቸው ልክ ለእናንተም እንደ ግድግዳ ይሆንላችሁ። በፈራችሁበት በደነገጣችሁበት የእግዚአብሔር ክንድ ይገለጥላችሁ። አልፋችሁ በደረቅ መሻገር ይሆንላችሁ። ወረድ ብሎ ሲናገር መጽሐፍ ቅዱስ እንደገና በዛው ክፍል ላይ እንዲህ የሚል ቃል ታገኛላችሁ። የእስራኤልም ልጆች በባህር መካከል በየብስ ገቡ፣ ውሃውን በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። እንደምን ልክ እንደ ግድግዳ ሆኖላችሁ ማለፍ መሻገር ይሆንላችሁ። መጽሐፍ ቅዱስ ከላይ ከፍለከቱ እንዲህ የሚል ቃል ታገኙታላችሁ። ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምሥራቅ ነፋስ አምጥቶ ባህሩን አስወገደላል። እግዚአብሔር እናንተን አሁን ባስጨነቀ ጉዳይ ነፋስ ይልቀቅበት። የሚመጣው የምሥራቁ ነፋስ ፊት ለፊታችሁ ላይ ሆኖ ያሰጋችሁን ስጋት ጠርጎ ይውሰድላችሁ። እግዚአብሔር መንገዳችሁን ይክፈትላችሁ። አሁን